ሁለት ጓደኛ ማቾችን በምናባችሁ ሳሉ። ሁለቱም ህይወትን የጀመሩት ከአንድ ቦታ ነው። አንድ ትምህርት ቤት ተምረዋል። ተመሳሳይ ህልም ነበራቸው። ብዙ ተመሳሳይ እድልም አግኝተዋል። አንዱ ቅጥር ስራ መረጠ፣ ሌላኛው ደግሞ ቢዝነስ መጀመርን መረጠ። ከ20 ዓመታት በኋላ ግን አንዱ አሁንም ከጠዋት 2 ሰዓት እስከ ማታ 11 ሰዓት ይለፋል። ሌላኛው ግን የሶስት ኩባንያዎች ባለቤት ሆኗል። ነገር ግን የሚገርመው እውነት ይሄ ነው። አንዳንዴ የተቀጠረው ሰራተኛ ከባለሀብቱ ይልቅ ደስተኛ ይሆናል። ታዲያ ዋናው ጥያቄ የትኛው ይሻላል ነው? ቅጥር ስራ ወይስ የግል ቢዝነስ? አብራችሁን ቆዩ፣ ምክንያቱም መልሱ ስለ ወደፊት ህይወታችሁ ያላችሁን አመለካከት ይቀይረዋልና። ከዛ በፊት እስቲ አንድ ነገር በቅንነት ልጠይቃችሁ። ዛሬ ሁለት ምርጫ ቢሰጣችሁ፣ ምርጫ 1 ቋሚ ስራ፣ ወርሃዊ ደሞዝና የስራ ዋስትና፣ ምርጫ 2 ቢዝነስ መጀመር፣ ምንም አይነት ዋስትና የሌለው ምናልባትም የመክሰር እድል ያለው፣ የትኛውን ትመርጣላችሁ? ቆም ብላችሁ አስቡበት። ምክንያቱም ይህ ውሳኔ የሚወስነው ገበያችሁን፣ ነፃነታችሁንና የወደፊት ህይወታችሁን ነው። በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ሰዎችም ተመሳሳይ ጥያቄ ይጠይቃሉ። ቢዝነስ ወይስ ስራ? ይህ ጥያቄ ጋር ነው ችግሩ ያለው። ብዙ ሰዎች ግራ ተጋብተዋል። አንዳንዶች ቅጥር ስራ አስተማማኝ ነው ይላሉ፣ ሌሎች ደግሞ ቢዝነስ ሀብታም ያደርጋል ይላሉ። ማህበራዊ ሚዲያዎች ባለሀብቶች በግል ጀት ሲበሩ ያሳዩናል። ነገር ግን ከጀርባ ያለውን ጭንቀት፣ ውድቀትና እንቅልፍ አልባ ሌሊቶችን ያሳዩን። በተመሳሳይ ጊዜ የተቀጠሩ ሰዎች ደግሞ ትልቅ ህልም የሌላቸው ተደርገው ይወስዳሉ። ግን ይህ ሁልጊዜ እውነት አለ። ዓለም ሁለቱንም ትፈልጋለች፣ ሰራተኞችንም ባለሀብቶችንም። ሆኖም ግን ብዙ ሰዎች ትክክለኛውን መንገድ ለመምረጥ ጫና ይሰማቸዋል። ያ ጫና ደግሞ ፍርሃትን ይፈጥራል። የውድቀት ፍርሃት፣ የቁጭት ፍርሃት፣ የተሳሳተ ውሳኔ የመወሰን ፍርሃት። ስለዚህ ዛሬ እውነታውን በዝርዝር ነው። ሁኔታውን በዝርዝር ለማየት እንዲረዳችሁ አንድ ታሪክ ልንገራችሁ። ሁለት ጓደኛሞች አቤልና ዳንኤል ነበሩ። ከዩኒቨርሲቲ አብረው ተመረቁ። አቤል ባንክ ውስጥ መቀጠርን መረጠ። ዳንኤል ደግሞ ትንሽ ቢዝነስ ለመጀመር ወሰነ። የመጀመሪያው ዓመት አቤል በየወሩ ቋሚ ደሞዝ ያገኛል። ዳንኤል ግን ይታገላል። አንዳንዴ የቤት ኪራይ እንኳን መክፈል ያቅተዋል። ሶስተኛው ዓመት አቤል የደረጃ እድገት አገኘ። ዳንኤል ደግሞ ቢዝነሱን ሊዘጋው ደረሰ። አምስተኛው ዓመት አቤል ትንሽ መኪና ገዛ። ዳንኤል በመጨረሻ ትርፍ ማግኘት ጀመረ። 10ኛው ዓመት አቤል አሁንም ደሞዝተኛ ነው። ዳንኤል ግን የሶስት አትራፊ ኩባንያ ባለቤት ሆነ። የሚገርመው ነገር ግን እዚህ ጋ ነው። አቤል ከጠዋቱ 2 ሰዓት እስከ ቀኑ ማለቂያ 11 ሰዓት ስራ ይሰራል፣ ወደ ቤቱ ይገባል። ዳንኤል ግን እንደ አስፈላጊነቱ ቅዳሜና እሁድ፣ ሌሊትና በበዓላትም ይሰራል። ዳንኤል ሲዝናና ደግሞ የፈለገውን ቀን መርጦ ከቤተሰቡ ጋር በሀገር ውስጥም ሆነ በውጭ ሀገር ሊዝናና ይችላል። ስለ ውጭና ስለ ገበያ ያስብ። በአጭሩ ጥያቄን ሳቀርበው አቤል መረጋጋት አለው፣ ዳንኤል ደግሞ ነፃነት ወይም ፍሪደም አለው። ታዲያ አሁን ጥያቄው የትኛው ይሻላል? ቅጥር ስራ ወይስ የራስን ቢዝነስ መስራት? ጥያቄውን ለመመለስ እንዲረዳችሁ እስቲ በደንብ ሁለቱንም ላብራራላችሁ። መጀመሪያ ስለ ቅጥር ስራ እናወራ። ስራ የገቢ መረጋጋትን ይሰጦታል። በየወሩ ምን ያህል ገንዘብ እንደሚያገኙ በቅጥር ያውቃሉ። ይህም ጭንቀትን ይቀንሳል። እንዲሁም ክህሎትና ልምዶችን ያገኛሉ። ብዙ ስኬታማ ባለሀብቶች የጀመሩት በቅጥር ስራ ነው። መስራት ዲሲፕሊንን ያስተምራል። የቡድን ስራንና ሙያዊ ክህሎቶችን ያሳድጋል። ግን የራሱም ገደቦች አሉት። ገቢው የሚያድገው በጣም በዝግታ ነው። እንዲሁም ጊዜው በአሰሪዎ ቁጥጥር ስር ነው። አሁን ደግሞ ስለ ቢዝነስ እናውራ። ቢዝነስ በጣም የተለየ ነው። በቢዝነስ ውስጥ ገቢው ገደብ የለውም። የፈለጉትን ያህል ማድረግ ይችላሉ። እንደፈለጉ ማስፋፋት፣ ሰራተኛ መቅጠር፣ ስርዓቶችን መዘርጋት፣ ሀብት መፍጠር። ነገር ግን ቢዝነስ የራሱ ስጋት ወይም ሪስክ አለው። ብዙ ቢዝነሶች ይከስማሉ። አንዳንድ ሰዎች ገንዘባቸውን ያጣሉ። ሌሎች ደግሞ ገና ሳይጀምሩ ተስፋ ይቆርጣሉ። በነገራችን ላይ ስለ ቢዝነስ፣ ስለ ገንዘብ፣ ስለ ስኬትና ስለ ስራ ፈጠራ መማር ከወደዱ ተመሳሳይ ቪዲዮ እንዲደርሳችሁ ላይክን ይጫኑ፣ ቻናሉን ሰብስክራይብ ያድርጉ። ይህም ቪዲዮ ቢዝነስ ለመጀመር ለሚያስብ ሰው ያጋሩት። ምክንያቱም ይህ ቻናል ሰዎች የተሻለ የፋይናንስ ህይወትን እንዲፈጥሩ በጣም ያግዛል። አሁን ወደ ቀሪው እንቀጥል። ስራ ወይስ ቢዝነስ? የትኛው መንገድ ለእኔ ይሻለኛል ብላችሁ እያሰላስላችሁ ከሆነ የተሻለ ውሳኔ ለመወሰን እነዚህን ተግባራዊ እርምጃዎች ይከተሉ። በአንደኛ ደረጃ ራስዎን ይገምግሙ። ራስዎን በቅንነት ጠይቁ። ስጋት መውሰድ ይወዳሉ ወይስ መረጋጋትን ይመርጣሉ? ሁለቱም መልሶች ችግር የለባቸውም። በሁለተኛ ደረጃ ክህሎቶችን ይማሩ። ቅጥር ስራንም ቢሆን ቢዝነስንም ቢመርጡ ክህሎት ዋጋ እንዲኖራቸው ያደርጋሉ። የሽያጭ፣ የተግባቦት፣ የማርኬቲንግ፣ የቴክኖሎጂ እና ሌሎችም ተመሳሳይ ክህሎቶች በየትኛውም ቦታ ገበያችሁን ይጨምራሉ። በሶስተኛ ደረጃ በትንሹ ይጀምሩ። ወዲያውኑ ስራችሁን መልቀቅ የለባችሁ። ብዙ ስኬታማ ቢዝነሶች የተጀመሩት በትርፍ ጊዜ ስራ ወይም በሳይድ ሀስል ነው። በቀን ስራችሁን ስሩ፣ በትርፍ ጊዜና በማታ ደግሞ ቢዝነሳችሁን ገንቡ። በአራተኛ ደረጃ ገንዘብ ይቆጥቡ። ቢዝነስ ካፒታል ይፈልጋል።
ቁጠባ ስጋቶችን ለመጋፈጥ ድፍረት ይሰጡታል። በአምስተኛ ደረጃ ከሌሎች ይማሩ። መጽሐፍትን ያንብቡ፣ ቪዲዮዎችን ይመልከቱ፣ ስኬታማ ሰዎችን፣ ስኬታማ ባለሀብቶችንም ያጥኑ። በስድስተኛ ደረጃ ይህን ቻናል በደንብ ይከታተሉ። ተጨማሪ እርዳታና ድጋፍ ከፈለጉ ባዮ ላይ ባለው አድራሻዬ እኔም ማግኘት ይችላሉ። እዚህ ጋር አንድ ማስታወስ ያለባችሁ ጠቃሚ ነገር አለ። ለዘላለም አንዱን ብቻ መምረጥ የለባችሁም። ብዙ ሰዎች በስራ ይጀምራሉ፣ ከዚያ በኋላ ቢዝነስ ይገነባሉ። ሌሎች ደግሞ ቢዝነስ ይጀምራሉ፣ ከዚያ በኋላ ባለሀብት ወይም ኢንቨስተር ይሆናሉ። ህይወት ተለዋዋጭ ናት። የእናንተ ጉዞ እንደናንተ ልዩ ነው። የእናንተ የመጀመሪያ ምዕራፍ ከሌላ ሰው 20ኛ ምዕራፍ ጋር በፍጹም አታወዳድሩ። ዋናው ነገር መሻሻል ነው። ተማሩ፣ እደጉ፣ እርምጃ ውሰዱ እና ራስዎ ማሻሻል በፍጹም አያውቁሙ። ምክንያቱም ስኬት ስለ ገንዘብ ብቻ አይደለም፣ ስለ ነፃነት፣ ስለ ዓላማ፣ ስለ ጉዞ እና ስለ ተጽዕኖ መፍጠርም ጭምር ነው። እንግዲህ ቢዝነስ ወይስ ስራ የትኛው ይሻላል? እውነቱ ግን ምርጡ መንገድ እናንተ እንድታድጉ የሚረዳችሁና ለእናንተ የሚስማማችሁ መንገድ ነው። መማሩን የማይተው ሰራተኛ መሪ ሊሆን ይችላል። መሞከሩን የማይተው ባለሀብት ደግሞ ግዙፍ ኩባንያ ሊገነባ ይችላል። ምንም የማያደርግ ሰው ግን ሁልጊዜ ባለበት ይቆያል። ስለዚህ የመረጣችሁትን ምርጫ በድፍረት ስሩት፣ በዲሲፕሊን ስሩት። ከሁሉ በላይ ደግሞ እርምጃ ይውሰዱ። ምክንያቱም የወደፊት ህይወታችሁ በድል ብቻ አይወሰንም። የሚወሰነው ዛሬ በምትወስኑት ውሳኔ ነው እና ምናልባት ዛሬ የምትወስኑት አንድ ውሳኔ ሙሉ ህይወታችሁን ሊቀይረው ይችላል። ቸርን ሰንብት።